የጨለማ ዘመን የመብት ተቆርቋሪ የጀግና ተምሳሌት የእውነት ፊት አውራሪ 100% ፊትን አሁን ወደ መንፈሳዊ ያዙረ ነው። ድንገት የመጣን ሰዎች ነን አንችልም። አላማው ምንድን ነው? ልዩነቱ አሁን በህይወት አለን። ከዚህ በፊት ያስተማርከንስ? ያኛውን እንደ ጥፋት ነው የማየው። ለምንስ ተባለች? ከእናቴ ቀጥላ እናቴ ምን ያህል ይሆናል በጀቱ? ጎራዴ የሚያስክ ጦር የሚያስክ ቢል ስልጠና ይፈልጋል። ለነሱ መልስ ለመስጠት ሄደ ከጾታዊ ፍቅር አልወጣህም። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ምን ይላሉ የተሰኘው ሳምንታዊ ፕሮግራማችን ነው። የዛሬው እንግዳዬ የቀድሞ ገራዶ ፊልም ፕሮዳክሽን የአሁኑ የ724 ሚዲያ መስራችና ባለቤት ነው። ይህ ሰው በ21 ፊልሞች ላይ በድርሰት በ19 ፊልሞች ላይ ዋና ገጸ ባህሪዎችን በመወከል ተዋናይ ሆኗል። እንዲሁም 18 ፊልሞችን በዳይሬክተርነት 24 ፊልሞችን ፕሮዲውስ በማድረግ የምናውቀው እስማኤል ሀሰን ነው። አሁን ደግሞ ፊቱን ወደ መንፈሳዊ ዓለም አዙሮ ለሀገር ብሎም ለዓለም ትልቅ ታሪክ ያላቸውን ስራዎች ለመስራት በመንቀሳቀስ ላይ ነው። በቅርቡም በስካይላይት ሆቴል አርዱ ሲድቅ ወይም የእውነት ምድር የሚል ፕሮጀክት ይፋ አድርጓል። ይህ ሰው የብዙ ዓመት ወዳጄም ጓደኛዬም ነው። ረመዳን ከሪም ኢሳ። ቴንክ ዩ። እንዴት ነህ? አልሐምዱሊላህ አለሁልህ። አርዱ ሲድቅ ወይም የእውነት ምድር የተባለችው ማን ነች? ለምንስ ተባለች? ቴንክ ዩ በቄ። ቢስሚላህ። በመጀመሪያ ለመላው ሙስሊም ህብረተሰብ ረመዳን ሙባረክ ማለት እወዳለሁ። ረመዳን ውስጥ ነው ይህን ኢንተርቪው እያደረግን ያለ ነው። ከዛ መቀጠል ፕራይም ቲቪ የረጅም ዓመት ወዳጄ ጓደኛዬ በቄ ይህንን ግብዣ ስላደረክልኝ አመሰግናለሁ። ወደ ጥያቄው ስገባ አርዱ ሲድቅ ወይም የእውነት ምድር ምን ማለት ነው የሚለው ሁለቱም ሀሳቡን ይገልጸዋል። የእውነት ምድር ማለት ነው አርዱ ሲድቅ ቃሉ እርሱ ሰለም የተናገሩት ቃል ነው። የሚወክለው ደግሞ እኛን ነው። እኛን ወይም መሬቱን የገለጹበት መንገድ ቀጥተኛ ቃሉ ሌላው ዓለም የእውነት ምድር በሚለው ነው የሚያቀን። ብዙ ያን ቃል ግን እኛ የምናውቀው አይመስለኝም። እውነት ምድር ማለት ይሄ ነው። የዛን ዕለት ይህንኑ ፕሮጀክት ስታስመርቅ የሆነ የሰማሁት ነሽዳ ላይ የሰማሁት ትንሽ ቀንጨብ አድርጌ ልንገርና ማን እንደገጠመው ለማንስ እንደተገጠመ ትነግረኛለህ? የጨለማ ዘመን የመብት ተቆርቋሪ የጀግና ተምሳሌት የእውነት ፊት አውራሪ የአርዱ ሲድቅ ንጉስ ፍትሐዊ መሪ ለዓለም ተናገሪ አንቺ ፀሐይ ብሪ የሚል ይዘት ያለው ሙሉን አላልኩትም። ትንሽ የያዝኳትን ነገር ነው እንትን ያልኩት። ትክክል ነህ። ቀጥታ ስለ አባት ሲጠራ ትሰማለህ። በቀጥታም ይሁን በተዘዋዋሪ የአያቶቻችን የልጅ ልጆች ነን። ድንገት የመጣን ሰዎች ነን አንችልም። እንደዛም የዓለም ተጨባጭ ሁኔታ እንደዛም ስላልሆነ ከዛ አንጻር የጨለማው ዘመን የመብት ተቆርቋሪ ዓለም ጨለማ በነበረችበት ዘመን እንደ ኢስላም እዛ ጨለማ ዘመን ላይ ተቆርቋሪ ሆኖ የመጣው ንጉስ ነጃሺ ወይም አስሐማ ኢብን አብጃር ዓለም በሙሉ ያውቀዋል። ፕሮፌሰር አደም ካሚል በተደጋጋሚ ያነሱታል። ሲናገሩ ቶናቸው ራሱ ይቀየራል ከስሜት ከተቆርቋሪነት አንጻርና ያ ንጉስ ሀበሻዊ ንጉስ ነው። የኢትዮጵያ ንጉስ ነው። የጨለማው ዘመን የመብት ተቆርቋሪ ኢትስ ፓወርፉል። ሌላ እንደዛ ተብሎ የተጠቀሰ ንጉስ ዓለም ላይ የለም እንደ ኢስላም እና የዛ ንጉስ የልጅ ልጆች የኛ ንጉስ መሆኑ የሚፈጥረው ስሜት አለ። ግጥሙ እንደ ግጥም የገጠምኩት እኔ ነኝ። ስሜቴን ደግሞ በዛ መጠልክ ይገልጸዋል ብዬ ግጥሙ ላይ አስባለሁኝ። ሙሉ ሀሳቡ ሙሉ የመጣው ወይም ለመድረክ ተጠቅመነዋል። ከዛም በኋላ ባሉት ስራዎቻችን ውስጥ እንደ ሞቶም እንጠቀመዋለን። እነዚህን ሊሪክሶች እነዚህን የግጥም ቨርሶች ወድጀው ደስ ብሎኝ የሰራሁት ግጥም ነው። ግጥሙ የኔ ነው። የአርዱ ሲድቅ ፕሮጀክት አላማው ምንድን ነው? አርዱ ሲድቅ አላማው ፕሮጀክቱ ፊልም ነው። አላማው ደግሞ ሀገርን ማንነትን ለዓለም ማስተዋወቅ ነው። ሀበሻን ዓለም የሚያውቅባትን ከነመጠሪያ ስሟ የሀበሻ ሌላኛው መጠሪያዋ የእውነት ምድር
መሪውም ደግሞ ፍትሃዊ መሪ ወይም መሊኩል አዲል በአረብኛ ተብሎ የተጠሩትን ህዝቦችና ምድር በትልቁ በሰፊው የሚያወሳ ይህንን ታሪክ በሁለቱም የፊልም በዘውጎች በዶክመንተሪም በሙሉ ጊዜ ወይም በተከታታይ ፊልምም ይዞ የመጣ ፕሮጀክት ነው። የፕሮጀክቱ ግዝፈት ወይም ትልቀት ሊገልጽ የሚችለው ለስራው የሰጠነው ስራውን እንሰራበታለን ብለን ያሰብንባቸውና የሰራንባቸው ያላቸው አመታቶች እንደ አጠቃላይ የ7 አመት ፕሮጀክት ነው ብለህ ስትል አንድ ትልቅ ሜጋ ፕሮጀክት የሚፈጅ ጊዜ እንደሆነ በዛ ውስጥ መገመት ትችላለህ። 7 አመት ነው ሙሉ ፕሮጀክቱ የሚወስደው። 2 አመት ስራው ላይ ቆይተናል። ከዚህ በኋላ 5 አመት ስራው ላይ ኢንሻአላህ እንቆያለን ብለን እናስባለን። 4 ዋና ታሪኮች በውስጡ ይዟል። ነጃሺን ነው ቦልድሊ ጎል አድርገን እያወራን ያለ ነው እንጂ የሰይድና ቢላል፣ የኡሙ አይመን በረካ ሁሉም ሀበሾች ናቸው። በሀበሽነታቸው የተመሰከረላቸው በጀነት ሰውነታቸው የተመሰከረላቸውን ትልቅ ታሪኮች ነው ይዘን የመጣ ነው። እነዛ ታሪኮች የኛ ሀበሾች መሆናቸው ሀገር እንደ ሀገር እንዲያውቃቸው ከዛም አልፎ ለዓለም እንዳበረከቱ በአያትህ በቅድመ አያትህ ስትጠራ ደስ ይላል ማንነትህ ስለሆነና ከዛ አንጻር እነዚህን ታሪኮች ነው ይዘን የመጣ ነው። ሶስተኛውና ትልቁ ብለን ከምንላቸው ታሪኮች ውስጥ አንዱ ዳሩል ሂጅረተይን ነው። ሁለቱ የስደት ጉዞዎች መጀመሪያውና ሁለተኛው ጉዞ የተደረገው ይህም ወደ ሀበሻ ነው። እዛው ጉዞ ውስጥ የተካተቱት ሰሃባዎች የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች እና ቤተሰቦች በኢስላም ታሪክ በጣም ትልቅ ቦታ ያላቸው ታሪኮች ናቸው። ትልቅ ስብዕና የተሸከሙ ምድር የነሱን አይነት ፍጥረት የነሱን አይነት ሰዎች አልተሸከመችም ተብሎ የሚመሰከርላቸው አይነት ሰዎች ነው ወደ ሀበሻ ምድር የመጡትና የነዛን ጉዞዎች የ16ቱን አመት ታሪክ ነጃሺ ከንግስናው እስከ ህልፈቱ ድረስ ያለውን ታሪክ እንደዚሁ በአንድ ክፍል ወይም በአንድ ሲዝን ይዘን ለመምጣት አስበናል። አጠቃላይ ከ10 ሰዓት እስከ 15 ሰዓት የሚደርስ የአራቱም ታሪኮች ዶክመንተሪ አለው በውስጡ። ትልቁ የምንለው ደግሞ 120 ኤፒሶድ ወይም 4 ሲዝን በየአመቱ 30 ክፍል 30 ኤፒሶድ ወይም ደግሞ አንዳንድ ሲዝን ለቀጣይ 5 አመታት እናመጣለን ብለን እናስባለን። በ2026 ወይም 2026 ከ10 ሰዓት ከ15 ሰዓት የሚፈጀውን ዶክመንተሪ እናመጣለን ብለን ያሰብነው። ኦልሞስት እዛ ስራ ውስጥ 2 አመት ቆይተናል። አጠቃላይ ፕሮጀክቱ ይህን ይመስላል። እንግዲህ ይህ ፕሮጀክት እንደ ማስተማሪያ ነው ያደረገው። ፊትን አሁን ወደ መንፈሳዊ አዙረ ነው እንደ ማስተማሪያ ከሆነ ከዚህ በፊት ያስተማርከንስ የት ሄደ ትባል? ጥሩ ጥያቄ ነው። ወላሂ አስተምራለሁ ብለህ ያበላሸው ካለ ለማስተካከል እድሉ የሚኖርህ በህይወት ስላለህ ብቻ ነው። በህይወት ባትኖር አንድ ስተዙም ደስተት ሳታውቀው እዛው አላህ ጋር ተገናኝተህ ሊሆን ይችላል። ልዩነቱ አሁን በህይወት አለን። እናንተ ራሱ ከ20 አመት በኋላ ቁጭ ብለን ያወራን። ኤኒዌይስ ያኛውን አስተምሮቱ ሁለቱን ነገር ለያቸው። ፊልም እንደ ፊልም ማስተማሪያም ነው ማጥፊያም ነው። እዛ ውስጥ ያሉት አስተምሮቶች እምነትን፣ ባህልን፣ ማንነትን እስካልገለጸ ድረስ አስተምራለሁ ብለህ ያጠፋኸው ወይም ደግሞ ስሜትን ተከትለህ ሄደህ ያጠፋኸው ጉዳይ ነው የሚሆነው። ማስተማር አንጻራዊ ነው። ሞራል አለ ወይ እምነት አለ። ብዙ ሞራሎች የሚነሱት ከእምነት ላይ እንደመሆናቸው ያኛውን እንደ ጥፋት ነው የሚያው 100%። ቢኮዝ ሂደህ ከጾታዊ ፍቅር አልወጣህም። ሂደህ ልታስተምርበት የሞከርከው መንገድ ካለማሃው ይልቅ ያጠፋኸው ይበዛል። ሚዛን ላይ ስታስቀምጠው ከማስተማር ይልቅ ጥፋቱ የበዛበት በሚል ልትደመድመው ትችላለህ። ይህ ትልቅ ፕሮጀክት በጀቱ ምን ያህል ይሆናል? አሁን እንዳወራልኝ በጣም ትልልቅ ፕሮጀክቶች ነው የተያዘው። ምን ያህል ይሆናል በጀቱ? በጀቱን ስናነሳ ቀጥታ ቁጥሩ እነግርሃለሁ፣ ችግር የለውም። ከቁጥሩ ጎን ለጎን ግን ያለህን አሴት ቫልዩ ከብሩ በላይ ግዙፉ መጀመሪያ ታሪኩ መሆኑን ማወቅ ይፈልጋል። ሁለተኛ ሪሶርስህ ከምትፈልገው በጀት በላይ ነው። በዚህ እንደ ንጽጽር ማየት የምትችለው
አንተ ጋር ያለ በነፃ ያለ ነገር ሰንበሪ መጥቶ ሲፈልገው በገንዘብ በጣም በብዙ ገንዘብ ወይም ደግሞ ማግኘት የማይችለው ሊሆን ይችላል። ምሳሌ ይህን ፕሮጀክት መስራት ስናስብ ከኤምባሲ ቱርክ ኤምባሲ አምባሳደሩን ማውራት ይችላል ነበር። ይህ እንደ ታሪክ ለመስራት ወይ ፕሮዲሰር ከሌላ ሀገር ብታመጡ በጣም ሂውጅ አቅም ነው የሚጠይቀው። ትክክል ነው፣ ትልቅ አቅም የሚጠይቅ ስራ ነው። በዛ ደረጃ በጀቱ እናንተ ካልተዘጋጃችሁ ላይክ ፕሮዲሰር መጥቶ ይሄን ነገር ከቨር ቢያደርግላችሁ የሚል ጥያቄ አንስቷል። የማምንበትን ነግሬዋለሁ። ምሳሌ 3000 ፈረስና ፈረሰኛ እንፈልጋለን ለዚህ ፕሮጀክት። ወደ ብር ሲቀየረው ብዙ ነው። 3000 ፈረስና ፈረሰኛን ከእናንተ ይልቅ እኛ ማግኘት እንችላለን የሚል ቀና የሆነ ሀሳብ አምባሳደሩ ሲናገር የዘነጋው 3000 ጠይም ሰው ነው የምንፈልገው። ጠይምነት ሪሶርስ ነው። አየህ፣ ሁለተኛ እነሱ ሀገር ይሄንን ስራ ለመስራት 3000 ፈረስና ፈረሰኛን ለማምጣት ለወር ወይ ለሁለት ወር ለአንድ ሰው አቨሬጅ 2000 3000 4000 ዶላር ያወጣሉ ለአንድ ሰው። ቢኮዝ ፈረስም ሰውም ውድ ነው። በዛ ዋጋ ነው እነዛን ሰዎች ልታስተናገድ የምትችለው። ከዛ አንጻር እነዚህን ነገሮች እኛ ጋር በአነስተኛ ኮስት ማግኘት ይቻላል። የሰው ኃይል በቀላሉ ማግኘት እንችላለን። ታሪኩን ማንነቱን የሚደግፍ ስራ ለመስራት ያን ያክል ብዙ ኮስት ሳናወጣ ማግኘት እንችላለን። ፈረስም በንጽጽር እኛ ጋር ርካሽ ነው። ስለዚህ ይህን እናንተ ሀገር ልትሰሩት ብትሞክሩ ከምታወጡት በመቶ እጥፍ እኛ ጋር ያንሳል። ይሄ ሪሶርስ ነው። ስለዚህ 3000 ፈረስና ፈረሰኛ እኛ ማግኘት የምንችለው መንግስት ባህልና ስፖርት ሚኒስቴር በውሎ አበል አይ ቲንክ ከቨር አድርጎልን በጣም በአነስተኛ ኮስት ማግኘት የምንችልበት። ቱርክ ቢሆን ግን በዛ መጠለቅ አታገኝ። 12 ሚሊዮን ዶላር አካባቢ ኮስት ታደርገዋል። ስለዚህ ሪሶርስህ ነው ትልቅ ከምታወጣው በጀት በላይ። ሁለተኛ ታሪክህ ነው ትልቅ። ይህን ታሪክ ሌላው ዓለም ፈልጎት ወዶት ተሽቀዳድሞ ሊይዘው የሚችል ታሪክ ነው። ብር ከመደበም ካወጣ የሚያወጣው ለታሪኩ ነው። ዛት ሚንስ ታሪኩ ከብር በላይ ነው ማለት ነው። ይሄ ሁሉም ሆኖ ግን የተባሉትን ነገሮች ወደ መሬት ለማውረድ ብር ይፈልጋል፣ ገንዘብ ይፈልጋል፣ በጀት ይፈልጋል። ስለዚህ የጊዜ ኮስት ያደርጋል፣ የእውቀት ኮስት ያደርጋል፣ የሰው ኃይል ሂውማን ሪሶርስ ኮስት ያደርጋል። ለተባሉት በሙሉ ገንዘብ ለማውጣት በጀት ያስፈልጋል። ያ በጀት አንዱ ሲዝን ወይም መሊኩል አዲል የሚባለው 30ው ክፍል አንዱ ሲዝን ብቻ ለአንዱ ኤፒሶድ 100,000 ዶላር አካባቢ ኤስቲሜሽን ኮስት አለው፣ ግምታዊ ኮስት አለው። ያ ማለት አንዱ ሲዝን 3 ሚሊዮን ዶላር ይፈልጋል ማለት ነው። ይሄ ግን ኢንካይንዶችን ወይም ደግሞ በመንግስት ወይም ደግሞ በባለ ሀብት ከቨር ከሚደረጉ ኢንካይንድ ከቨር ከተደረጉት ውጭ ነው። ቅድም እንደነገርኩ ፈረስ ብቻውን ፈረስ ላሟላለሁ ብትል 3 ሚሊዮን ዶላር አይበቃም፣ ምንም ጥርጥር የለውም። ይሄ እነዚህ በመንግስት ነን ፕሮፊት ኦርጋናይዜሽኖች ምናምን አላማውን ደግፎ ሊያደርጉ የሚችሉትን በገንዘብ ሳይሆን በአይነት የሚያደርጉልህን ድጋፍ ይጨምራል። በዚህኛው በኩል ዞር ስትል ደግሞ ቤተ መንግስቷል የነጃሽን ቤተ መንግስት መገንባት ይጠበቅብሃል። የነጃሽን ቤተ መንግስት መገንባት ላያስፈልግ ይችላል። በሞሽን ግራፊክስ ፈረሱ ነው በ3000 ፈረስ በ300 ወይም በ30 ፈረስ ብዙ አድርጎ መስራት ይቻላል። ቴክኖሎጂ አለ። ሪል እነዚህን ነገሮች መጠቀም ያስፈለገው ለስራው የሰጠነውን ትኩረትና ያለ ሪሶርስ በትክክል ከመጠቀም አንጻር። ስለዚህ 3 ሚሊዮን ዶላር ለፊልሙ አውላችሁት ለአንድ ሲዝን ነው እያወራን ያለን። ለአንድ ሲዝን አውላችሁት ከዚህ ላይ ቤተ መንግስት ገንብታችሁ ከዚህ ላይ ፈረስ አያሳምንም። ሎጂካል ነው ጥያቄ። ፈረስን እንደ ሀገር መንግስት የሚወደው የሚፈልገው ፕሮጀክት እንደመሆኑ የሀገርን ስዕል ገጽታ ግንባታውን በተገቢው መንገድ ለዓለም ማድረስ የሚችል መሆኑን ስለሚያምንበት እንደዚህ አይነት እገዛዎችን እኛ በግል ብናወጣው ብዙ ኮስት የሚያደርገን፣ መንግስት ግን ያንን በማድረጉ እሱም ሳይጎዳ እኛ መጥቀም የሚችለውን ዓላማውን ማረገዝ የሚችለውን ነገር ስላገኘን ቀሎናል። በዚህኛም በኩል ያለውን ቤተ መንግስት ለመስራት እንደ ሀሳቡን ወደ መሬት ለማውረድ በሞሽን ግራፊክስ ከምንጠቀም ይልቅ ሪል ቤተ መንግስቱን ለምን አንገነባውም ብለን አምነንበት በዛ ላይ የተንቀሳቀስ ነው። እንደ ፊልም ሰሪ ከዛ ቤተ መንግስት አንድ ፍላጎት ነው ያለ፣ አንድ ኒድ ነው ያለ። የቀረጻ ቡድን ይዤ ገብቼ 6 ወሩን ፈጀ አመት ቀርጬ መውጣት ነው ዋንስ። ከዛስ በኋላ ምን ይሆናል? ቴንክ ዩ። ከዛ በኋላ እንደ ሆቴልም ይሁን እንደ ሎጂ የሚጠቀሙበት ሰዎች ይገንቡት፣ እኛ ቀርጸ እንውጣ። በሌላ አገላለጽ ትልቅ ቢዝነስ ሆነላቸው። ስለዚህ ይሄ ነገር አርኪቴክቸራል ዲዛይኑ ምናምን ተሰርቷል። አው ስራውን ስንሰራ ወደ 7 ዲፓርትመንት አዋቅረናል። 2 አመት ስራውን ስንቆይ አንድ ከሰራናቸው ትልቅ ስራዎች ውስጥ አንዱ
እነዚህን 7 ዲፓርትመንቶች ማደራጀት ነው። ያው እኔ እንደምታየኝ ፊልም ሰሪ ነኝ። 25 ዓመት ሙሉ ስታውቀኝ ከፊልም ውጭ አታውቀኝም። ሐላል የሆኑ ስራዎችም ለመስራት ዙሪያ ብታየውም ፊልም ነው፣ አስተምሮት ነው ለማስተካከል የሞከረው። ስለዚህ የብዙ ሙያተኞች ግብአት ይፈልጋል። አንዱ ኢንጂነሪንግ ዲፓርትመንት ነው። 2 ሰብ ዲፓርትመንት አለው በራሱ በኢንጂነሪንግ ስር። አንደኛው ስነ ምህንድስናውን በስርዓቱ መስራት የሚችል ለዛ ቅርብ የሆኑ ሰዎችን ማደራጀት ይፈልጋል። ሁለተኛ የወቅቱ አልባሳት፣ ቁሳቁስ፣ የጦር መሳሪያው ምኑ ይሄም ኢንጂነሪንግ ነው። እነዚህ ላይ ጥናት የሚያደርግ ራሱን የቻለ አንድ ዲፓርትመንት በእኛ ስራ አለ። አንዱ ዲፓርትመንት እሱ ነው። ልክ እንደዚህ የጽሁፍ የሪሰርች ዲፓርትመንት አለ፣ የጽሁፍ ዲፓርትመንት አለ፣ ማርኬቲንግ ዲፓርትመንት አለ፣ ኮቺንግ ስላይክ የሚመጡ ሰዎች በሙሉ ሙሉ ቀን ፈረስ ላይ መዋል እንደምታስበው ቀላል አይደለም። ስልጠና ይፈልጋል። ፊዚካሊ ሜንታሊ ሬዲ የምትሆንበት ስልጠና ይፈልጋል። የቋንቋ ስልጠና ይፈልጋል። ሽመናም ቅጥቀጣም በለው ቀስትም ጎራዴ የሚያስክ ጦር የሚያስክ ግድ ስልጠና ይፈልጋል። ራስን አጣልፍበትም ራስን አትጎዳበትም። እነዚህም በሙሉ ስልጠናዎች የሚያካትት ሰፋ ያለ ስራዎችን የሚሰራ የኮቺንግ ወይም የክህሎት ዲፓርትመንት አለ። የነዚህ ዲፓርትመንቶች ጥምረት ነው አንድ ላይ ሰው ምህንድስናውን ወይም ደግሞ የግንባታውን ሂደት እየሰራ ያለ 2 ዓመት ሙሉ እሱ ላይ ጥናት እያደረገ ያለ 1-2 ጊዜ የስሪዲ ዲዛይኒንጉን በስሪዲ አሜድመንት የሰሩ ወንድሞች አሉ እንደ ዲፓርትመንት እና ወንድም ኢንጂነር አብዱልአዚዝ አሉ። እነሱ ይህን ስራ እየሰሩት ነው ያለው። የት አካባቢ ይገነባል ብለን እንጠብቅ? በትክክል የሚገነባው 2 ቦታዎች ነው የመረጥነው። አንደኛው ትግራይ ውቅሮ፣ ሁለተኛ ወይም ደግሞ ሰፊውን ፓርት ሜዳውን ፈልገን የመረጥነው ቦታ ለካፒታል ሲቲውም ቅርብ ከመሆኑ አንጻር ሴንተር ነው ብለን ከማሰብም አንጻር አፋር አዋሽ ላይ እነዚህን ግንባታዎች ማድረግ አስበናል። ኦኬ፣ እንደው እዚህ ፕሮጀክት ላይ ሌሎች ባለድርሻ አካላት ይኖራሉ? ቅድም ከጠቀስክልኝ ከመንግስት እንትን ውጪ ባለድርሻ እንደ ባለቤት ታሪኩ ትልቅ ከመሆኑ አንጻር የኛ ታሪክ ነው። ባለቤቶቹ እኛ ነን። ኢኮኖሚካሊ ተጠቃሚ የሚሆኑት አካላቶች ወደፊት ይኖራሉ ብለን እናስባለን። 2 ዓመት ግን እዚህ እስክንመጣ ድረስ 724 እና አብሮን የሚሰሩት ፕሮዲውሰሮች ውጭ ከመንግስትም ከሌላ አካልም የወሰድነው እገዛ አልነበረም። ላይክ የገንዘብ እገዛ አልነበረም። ከዚህ በኋላ ግን እነዛን እገዛዎች በተገቢ መንገድ እናስተናግዳለን ብለን እናስባለን። ኦኬ፣ ፊልሙ ተሰራ፣ ዶክመንተሪዎችም ተሰሩ፣ ነሽዳዎችም ሁሉም ነገር ሊሰራ ይችላል። ግን የመተላለፊያ መንገዱ ምንድን ነው? ቴሌቪዥን ወይስ ምን ያሰባችሁ ነገር አለ? ፊልሙ አርዶስ ጽድቅ ብቻ ሳይሆን የትኛውም ፊልም እነዚህን 6 እርከኖች ያልፋል። የትኛውም ጽሁፍ ወይም የትኛውም ዶክመንተሪ ጥናትን ታሳቢ ካደረገ ዶክሜንቴሽን ይፈልጋል። ከዛ ኢንተርቪው ይፈልጋል። እነዚህ ሁለቱን አጣምረህ በታሪኩ ላይ ጽሁፍ ነው የምታመጣው። ጽሁፉ ወደ መሬት ለማውረድ ያው የፕሪ ፕሮዳክሽን ጊዜ ይፈልጋል። ሰፊው ጊዜ እሱ ነው። ከፕሪ ፕሮዳክሽን በኋላ ፕሮዳክሽን ላይ ነው የምትመጣው። ከዛ ፖስት ፕሮዳክሽን እየጠየቀኝ ያለው ፖስት ፕሮዳክሽኑ ነው። ፖስት ፕሮዳክሽኑ አንዱ ለሰዎች በምን አይነት መንገድ ይደርሳል ነው። ኦፍኮርስ ሁሉንም ማሳያ መንገዶች እንጠቀማለን። እንደ 724 እኛ የተዘጋጀንበት መንገድ አለ። ግን እኛ ላይ ብቻ እንለቀው። ምሳሌ 724 እንደ 724 4 የስራ ዘርፎች ላይ ይሰማራል። አንደኛው ማስታወቂያ ስራ ነው። ማስታወቂያም በ7 ቋንቋ ነው የምንሰራው። ሚኒመም በ2 ቋንቋ አማርኛና ኦሮምኛ ወይም አማርኛ ትግርኛ ሊሆን ይችላል። ሚኒመም 2 ቋንቋ እንሰራለን። ማስታወቂያውን ስንሰራ ታርጌት የምናደርገው ኦዲየንስ ምስራቅ አፍሪካ ነው። ሎካሉን ብቻ እንይዘው። 7 ስንል አንዱ ቋንቋ ነው። በ7 ቋንቋዎች ስለምንደርስ ነው። ስለዚህ ማስታወቂያ ድርጅት፣ ኤቨንት፣ ሶስተኛው የስራ ዘርፍ ቲቪ ስቴሽን እና ሞባይል አፕ ወይም 724 ማክስ ላይቭ ስትሪሚንግ አፕ አለ። ኦንላይን ማርኬቱንም ለዓለም የምናደርሰው እኛ ነን። ይሄ እንደ አንዱ ለሰዎች ማድረሻ መንገድ ነው። ምስራቅ አፍሪካ ላይ ደግሞ ቲቪ ቻናላችን በራሳችን መንገድ ለምስራቅ አፍሪካ ማድረስ እንችላለን ብለን እናስባለን። ግን ብቸኛ አይደለን። የትኛውም ዓለም ያለ ቲቪ ቻናል ቲአርቲም በላው ኤምቢሲም በላው አልጀዚራዎችን በት ሁሉም ይህን ታሪክ እንደሚፈልጉት እናውቃለን። ስንሰራውም ጥራቱንም ደረጃውን በዛ መጠለቅ አድርገን ነው ለመስራት እያሰብን እየተንቀሳቀስን ያለን። ተደራሽነቱ
በቲቪም ይመጣል፣ በ724 ማክስ አፕም ይመጣል። አፑን ላውንች ስናደርግ ያኔ ሰፊ ሌላ ፕሮግራም ስለሚኖረን እዛ ላይ ትልቅ ትንታኔ እንሰጣለን ብለን እናስባለን። ቅድም ሊሰራላቸው ታሪካቸው ሊሰራላቸው ከተነሱት አንዱ ቢላል ነው። ቢላልን ብዙ ጊዜ ሱዳኖች ክሌም ያደርጋሉ፣ የኛ ነው የሚል ነገር ያነሳሉ። እዚህ ጋር ምን ያህል ተዘጋጅታችኋል ለነሱ መልስ ለመስጠት? ከታሪክ አንጻር የታሪክ ሽሚያ የሚሆን አይመስልም? የታሪክ ሽሚያው መጀመሪያ ለምን አሉ የሚለውን ማየት ይፈልጋል። መመልስልህ እንደ ፊልም ሰሪ ነው ወይም ደግሞ ምሁራኖቹ የታሪክ ምሁራኖች እንዳስረዱኝና እንደገባኝ ነው። ከኔ በተሻለ እነሱ በደንብ ትንታኔ ይሰጡታል ብዬ አስባለሁ። እንደኔ ግን ቢላልን የኛ ብሎ ማሰባቸው የታሪክ ሽሚያነት ብቻ ሳይሆን ቢላል ዓለም ላይ ከፈጠረው ተጽዕኖ አንጻር የነሱ ቢሆን መመኘታቸውን፣ መፈለጋቸውን፣ መውደዳቸውን ይገልጻል። ሰይድና ቢላል ረዲየላሁ ዐንሁ ቢላል ሐበሺ በሚል ነው የሚታወቀው። ኢትዮጵያ እንደ ኢትዮጵያ የማያውቃት ሰው ሰይድና ቢላል ስትለው ከኢትዮጵያ በላይ ገዝፎ ዓለም ላይ ታገኘዋለህ። ስፔሻሊ ወደ ቱርክ፣ ወደ ህንድ፣ ወደ ፓኪስታን፣ ማሌዥያ በደንብ ያውቁታል። ረሱል ሰለላሁ ዐለይሂ ወሰለም በተነሱበት ቦታ ሁሉ ባልደረቦቻቸው ከተነሱ አንዱ ቢላል ነው። ሰይድና ዑመር ካልክ፣ ሰይድና አቡበከር፣ ሰይድና አሊ ካልክ ከዛ ቢላል ማምጣት አይደል። ሰይድና አሊ፣ ሰይድና ዑመር፣ ሰይድና አቡበከርን ካነሳህ፣ ሰይድና ዑስማንን ካነሳህ ቀጥታ ቢላል ነው የምትለው። የጽናት ተምሳሌት ነው። ሶ የታሪክ ሽሚያው ከመውደድ ነው። ይሄንን በኔጌቲቭ ላታየው ትችላለህ። በወቅቱ ምናልባት ታሪክ ምሁራኖች ቢናገሩ ጥሩ ነው። ሀበሻ የሚለው መልክዓ ምድር ስታካልል እነሱም የታሪኩ አካል ሆኖ ይመጣሉ። በታሪክ ሂደት የተለያየ ሀገር ሆነን መገኘታችን ያን አይነት ሽሚያ ሊያመጣ ይችላል። ምሳሌ አዶሊስ በዚህ ሰዓት ኤርትራ ላይ ነው ያለው፣ ግቡበት ተብሎ የሚታሰበው በር። ስለዚህ እንደ መውደድ የታሪኩ አካል እንደመሆን እንደመፈለግ የኛ ነው ብሎ መናገራቸው የራሱ የሆነ ፖዚቲቭ ነገር አለው። ከዛ አልፎ ግን የታሪክ ሽሚያ ሆኖ ሲመጣ ወደ እውነቱ መምጣት አለብህ። ስለዚህ ታሪክ ምሁራኖች ከሚያነሱት አንጻር ነገሮችን ስታየው ሀበሻ በዚህ ሰዓት ፕሬዘንት የሚያደርጋት አገር የትኛው ነው ብለህ ስታስብ ኢትዮጵያን፣ ኤርትራ ነው ልታነሳ የምትችለው። በምንም ሚንስ የሱዳን ሊሆን ይችላል ብለህ አትገምትም። ያኔ የሱዳን የተወሰነው ክፍል የሀበሻ ሆኖ ባለበት ሰዓት ኦኬ አክሴፕት ታደርገው ትችላለህ። ያ ባልሆነበት ተጨባጭ ግን ሀበሻ የሚባለውን አካል ሊወክል የሚችለው አካል ምድር ላይ እያለ እነሱ የታሪክ ባለቤት ሆነው ይመጣሉ ብዬ አልገምትም። ግን ፕሮፌሰር ካለው አንጻር ፕሮፌሰር አደም ካሚል በጣም መወዳቸው አባት ናቸው። አብረውን እየሰሩ ስለሆነ አንዳንዴ እንደ ጓደኛ አወራለሁ። ከእሳቸው ገለጻ አንጻር እናንተ ታሪካችሁን ካልያዛችሁ ታዲያ ምን እናድርግ? ሱዳኖቹ ናቸው ያሉት። እንደዛ አይነት መልስ መልሶልኛል። አንድ ጓደኛቸው የሆነ ሴሚናር ላይ ተገናኝተው አንድ ሱዳን እንደዛ ብሎ የጻፈውን ምሁር ወይም ፕሮፌሰር አግኝተውት እንዴት እንደዛ ትላለህ ብሎ ጠይቀውት እናንተ ስትው ታዲያ ምን እናድርግ ብሏቸዋል። እና ይሄን አይነት ነገር እንደነበር አውቃለሁ። ስለዚህ ታሪክ ሽሚያው ምንም ላወቀ ሰውና ላጠና ሰው ከባድ ይሆናል ብዬ አላስብም። ኦኬ። ሌላ በብዙ ሙስሊሞች ዘንድ ከሚነሱ ሰዎች ቅድም ያነሳልኝ አንድ ስም አለ። ትልቅ ሴት ኡሙ አይመን የሚባሉ የእሳቸው ታሪክ ራሱ የገዘፈ ነው። ለብቻው ነው የሚወጣው ወይስ ከነ ቢላል ጋር ተቀላቅሎ ነው የሚሰራው የእሳቸው ታሪክ? እንደ ፕሮጀክት እንደ ሲዝን ብቻውን አንድ ሲዝን ነው። አዱስ ሲርቅ 4 ክፍሎች ነው ያሉት። 5ኛ ዓመት የጨመርነው ሙሉ ዶክመንተሪውን ከ10 ሰዓት እስከ 15 ሰዓት አንድ ላይ አድርገን በአንዱ ዓመት ላይ ስለምናመጣው እንጂ ኡሚ ባዕደ ኡሚ በሚል ርዕስ ይህን ቃል የተናገሩት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ኡሙ አይመንን ሲገልጿት በዚህ ቃል ነው የገለጿት። ከእናቴ ቀጥላ እናቴ፣ ከቤተሰቦች የተረፈች ቤተሰቤ የሚል የአማርኛ ፍቺ እንዳለው ሰምቻለሁኝና ይህን አይነት ገለጻ ሌላ ሰው ላይ አላየሁም። ረሱል ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ቁጭ ብለው ያዋለዱ ዱንያ ላይ የነበራቸውን የ60 ዓመት በላይ ቆይታቸውን ጨርሰውም ሲሄዱ በቦታው የነበሩ ምንድነው አባባል አለ ማንስማ የነበረ
ምንድነው ማን እርዳ የቀበረ ከኡሙ አይመን ወይም በረካ በላይ ብዙ ሰለላሁ ዐለይሂ ወሰለም ሊናገር የሚችል ሰው አይኖርም። ከመውለዳቸው በፊት የነበሩ የሚያውቁ ረሱል ሰለላሁ ዐለይሂ ወሰለም አባታቸውን በአካል አያውቁትም። ኡሙ አይመን ግን ያውቃሉ። 6 ዓመት አካባቢ እያሉ ነው ረሱል ሰለላሁ ዐለይሂ ወሰለም እናታቸው የሞቱት። ዲቴል በቦታው ነበሩ። ኡሙ አይመን ሂውጅ ታሪክ ነው ያላቸው። በዛ መጠን ልክ ዓለም ላይ ተወስተዋል። አላህ አለም አይመስለኝም። እኔ የምናገረው ነገር ለንግግር ሪፈረንስ ማድረገው ስኮላሮች የሰጡኝ ነው። በዛ ደረጃ እንደነ ሰይድና ቢላል ብዙ ታሪክ ተጽፎ የተቀመጠላቸው እናት እንዳልሆኑ አውቃለሁ። እና እሳቸውን በአንድ ሲዝን ሙሉ ታሪኩን ፈትሸን አጥንተን ስኮላሮቹንም እንደነገርኩ ኦፍ ማይክ የ7 ሀገር ስኮላር ነው እዚህ ስራ ላይ የምናሳትፈው። ኢትዮጵያ ከ7 ውስጥ አንዱ ሆና ነው የምትሳተፈው እና ፕሮፌሰር አደም ካሜል እዛ ቦታ ላይ ያንን ሮል የሚጫወቱትና የሁሉንም ስብጥር አጥንተን ሙአይመን በረካ ከውልደታቸው እስከ ህልፈታቸው ያለ ሙሉ ታሪኩን በዶክመንተሪም በፊልሙም ይዘን ነው መምጣት ያሰብነው። በምን አይነት የታሪክ አጋጣሚ እዛ ሊሆኑ ቻሉ እሳቸው? ይህን ገለጻ በትክክል ከኔ በተሻለ ፕሮፌሰር መግለጽ ይችላሉ። ይህንን ነው ሪሰርች ቲሙና የታሪክ ምሁራኖቹ የሰጡንን መረጃ በሪሰርች ቲሙ የማመሳከር ስራዎች ሲሰሩ እርግጠኛውን ወይም ደግሞ ለእውነት በጣም የቀረበውን መረጃ ይዞ አውጥቶ ማውራት ይቀላል። እንደ አጠቃላይ ግን 2-3 መላምቶች አሉ። ሁሉም መላምቶች ግን ከአብርሃ ከዝሆኑ ጦር ጋር ከአስሐብ الፊል የሚባለው የካዕባን ለማፍረስ የተንቀሳቀሰው የዝሆሩ ጦር ባለቤት አብርሃ የሚባል ከሀበሻ የተነሳ ጦር አለ፣ ወይም ደግሞ ከየመን የተነሳ ጦር አለ። መጀመሪያ ከሀበሻ ተገንጥሎ የመን ላይ የነበረ በኋላ ደግሞ ከየመን ተነስቶ ሀበሻን ለማጥፋት መካን ካዕባን ለማፍረስ የተንቀሳቀሰ ጦር አለ። እዛው ጦር ውስጥ በትንሽ እድሜዋ የተካፈለች ነች የሚል መረጃዎች አሉ። ዲቴይሉን ስንጨርሰው ግን ዶክመንተሪውም ላይ እና ፊልሙም ላይ የነዛን የስኮላሮቹ የተግባቡበትን ፋይናሉን በዛ መጠልክ እናመጣለን ብለን እናስባለን። እንደነገርኩ ብዙ ያልተጠና ታሪክ ስለሆነ አንዳንድ ሀሳቦቹ ጥርት ብለው ሳያልቁ መናገር ስለሚከብድ ነው እንጂ የዝሆኑ ጦር ላይ ነበረችበት ተብሎ ይታመናል። ቀድሞውንም ደግሞ እዛ ነበረች የሚል የተወሰነ ጽሁፍ አይተናል። ግን ይሄ ለታሪክ ምሁራኖች የምንተወው ጉዳይ ነው። እኛ እነሱ የሰጡንን ታሪክ አጥርተው አንጓሎ የሰጡንን ታሪክ ፊልም አድርገን ይዘን መምጣት ነው የኛ ኃላፊነት። ይህ ፕሮጀክት እንግዲህ ተደራሽ የሚያደርገው ሞር አፍሪካን፣ ኤዥያን አጠቃላይ በዓለም ላይ ላሉ ሙስሊሞች እንዲዳረስ ነው የተባለው። እስቲ በምን አይነት ቋንቋዎች ይሰራል ብለህ ታስባለህ? ይህ ታሪክ ከየትኛውም ዓለም ላይ ካለ ታሪክ ገዝፎ የሚመጣና በትንሹ 2 ቢሊዮን ሙስሊም ይመለከተኛል የሚለው ታሪክ ነው ከእምነት እይታ አንጻር። እንደ ታሪክ ግን የሁሉም ጥቁር ታሪክ ነው። የሌላው እምነት እንደ ታሪክ ይሄን ለማየት ችግር ይፈጥርበታል ብዬ አላስብም። ስለዚህ ዓለም ካላት ትልቅ ታሪኮች ውስጥ ቁጥር ካልከኝ እነዚህን 4 ታሪኮች ነው ልቆጥርልህ የምችለው። በዚህ ደረጃ የሚገደብ ነገር አይደለም፣ ሁሉም ጋር ይደርሳል ብለን እናስባለን። ቋንቋ እኛ ስንሰራ የምንሰራው አማርኛንና ፉሳህ አረብኛን እንደ ሀገር እነዚህን ቋንቋዎች ተጠቅመን እንሰራለን። ያ ማለት በኦሮምኛ የተረጎመ በትግርኛ የተረጎመ ማለት አይደለም። ይሄን የመተርጎም ስራ 7/4 ነው የሚሰራው። ቢኮዝ 7 ቋንቋ ላይ እንደመስራታችን በዋናነት እኛ ስንጀምር ስራውን ይዘነው ስንመጣ ራሱ 7 ቋንቋ ይዘን ነው የምንመጣው። ከዛ ቱርክኛ በቱርክኛ ይተረጎማል፣ ፓኪስታን በፓኪስታንኛ፣ ደች በደችኛ እየተረጎመ የእነሱን ፊልም እያተረጎመን እንዳየ ነው እነሱም የኛን ፊልም እየተረጎሙ ማየት ይችላሉ። ወይም ደግሞ በዛ መጠልክ እይታ ይኖራል ብለን እናስባለን። ይህ ከታሪክ አንጻር ብቻ አይደል። እስቲ ለሀገር ኢኮኖሚ ምን ያህል ቤኔፊት ያመጣል? ይህ ሁሉ ወጪ ተደርጎ የተሰራበት ፊልም ምናልባት አጥርታችሁታል? ምን ሊያስገኝ እንደሚችል ለሀገር? አዎ ኢኮኖሚያዊ ጥቅሙን ኢኮኖሚስቶች ከኔ በተሻለ ያውቁታል። እኔ ግን ስዕላዊ ጥቅሙን አውቃለሁ።
ሞራላዊ ጥቅሙን አውቃለሁ። ብዙ የቁጥር ሰው ስላልሆንኩ ያን ዲቴል ላላወራው እችላለሁ። በጥቅሉ ግን ስታየው እኛ ለዚህ ታሪክ ጎዶሎ ነን። ይህ ታሪክ ያስፈልገናል። ይህ ታሪክ ሲጎለንና ሲኖረንና ሳይኖረን እንለያያለን። ከ1400 ዓመት በኋላ ያለንበት ተጨባጭ ሁኔታ ከሌላው ዓለም ስንታይ በሞራል በገንዘብ በሀብት በእውቀት ስንታይ የተሰጠን ስዕል ወይም ያለ ተጨባጭ ነገር ይኖር ይችላል። ያን የዛን ዘመን የነበረውን ከፍታ ስታይ ወደዛ መመለስ እንድትፈልግ ለሞራል ለራስን ትውልድን ለማነጽ ያለው ፋይዳ በጣም ትልቅ ነው። እምነታዊ ፋይዳው ብቻ ሳይሆን አገራዊ ፋይዳው እምነት እንደ እምነት የኢስላም ታሪክ ሊሆን ይችላል። እነዚህ ሰዎች ግን እንደ ሀበሻ በቀለ ብለን ስንጠራ አገራዊ ፋይዳው እንደ እምነት ብቻ አይደለም። እንደ እምነት ቢሆን አንተ ክርስቲያን ነህ እኔ ሙስሊም ነኝ። ይሄ ባውንደሪ እንደ ሀገር ብዙ ቦታ ሊኖረው አይገባም። እንደ ሀገር የጋራ አጀንዳችን አለ። ይሄ ታሪክ እንደ አጀንዳ የጋራ አጀንዳችን ነው። እኛን የሚሸጠን ታሪክ ነው። አባትህ ሙስሊም የሚሆን ክርስቲያን አባትህ እንደ ሀገር ያለው ፋይዳ ትልቅ ነው። እነዚህም ታሪኮች የሀበሻ አባቶች እንደመሆናቸው እኛ የነሱ የልጅ ልጅ እንደመሆናችን ፋይዳው ትልቅ ነው። ከኢኮኖሚ አንጻር እንደነገርኩ ቢያንስ ሎጂ ይወልዳል። የተወለደው ሎጂ 5000 ሄክታር ላይ የሚያርፍ ሎጂ ሚኒመም ነው። ማስፋፊያ እየጠየቀ ሲሰፋ ምን ሊፈጥር እንደሚችል መገመት አይከብድም። ዓለም ላይ ሰዎች ሊያዩት ከሚገባቸው ወይም ደግሞ ይገባናል ብለው ከሚያምኑት ቦታዎች ውስጥ አንዱ ሁለቱ የመጀመሪያ ጉዞ የተደረገባቸው ቦታዎች ሁለቱም ሀበሻ ናቸው። ያ ማለት ፕሮፌሰር ሲናገሩ በጣም ስሜታዊ ሆነው ነው የሚናገሩት። ከመዲና ቀድመን እስላምን የተቀበልን ሀገር ነን። መካና መዲና ብሎ ዓለም ኢስላም በሙሉ በሚያውቀው ከዛ ቀድመህ መቀበልህ ክሬዲት ታዲያ ምንድን ነው? ይህንን ጉዞ ሌላው ቀርቶ ቢያንስ የእምነቱ ተከታዮች ነጃሺ መጥቶ የማየት ፍላጎት እንዴት አያሳድርም? ቱሪዝም እንደ ቱሪዝም ከዚህ መጠቀም የሚችለው በጣም ብዙ ቤነፊት አለ። ያልተሰራበት ሜዳ ነው። ስለዚህ እኛ ማርኬቲንጉን መስራት እንችላለን። ዓለም ላይ የአያቶቻችንን ታሪክ ይዘን መተን ለዓለም ማስተዋወቅ እንችላለን። ቀሪው ሌላው ዓለም መጥቶ ሲጎበኝ ምን አይነት አቀባበል ይደረግለት የሚመለከተው ሴክተር ያንን ደግሞ በደንብ ይሰራበታል ብለን እናስባለን። ሶ ኢኮኖሚካሊም ሞራሊም በእምነታዊ መንገድ የታሪኩ ፋይዳ በጣም ትልቅ ነው። በዚህ ጫጭር ውስጥ እንተንትነው ብንል ራሱ ብዙ እንደው ታሪኩን መበደል ይሆናል። በዚህ መጠን ልክ ተረዳልኝ። ለዛሬ እና እስቲ መጨረሻ ላይ እንደው ምትለኝ ጾምም ነው ያለነው ደግሞ ከሰዓት ላይ ነው ድካም ስለሆነ ቀድማ አስበህበት የተዳከምኩበትን ሰዓት መርጠህ ያመጣውም ለዛ ነው። ይጠይቀኛለህ ብዬ ካሰብኳቸው አንድ ሁለት ፖይንቶች እኔ ራሴ ላንሳቸው። እንዳይደክመው ብለህ አስበህ ነው የተውከው ብዬ አስባለሁ። እንደ ሀገር ይህን ታሪክ በመስራት ያለውን ፋይዳ ትንሽ ጎላ አድርገን ብናየው ጥሩ ነው። አንዳንድ ያለንን ነገር ስላለን ብቻ ቫልዩ ሊያንስብን ይችላል። ላይክ አየር በነፃ ነው፣ ምንም ይጠየቀን የለም፣ ተነፍሰዋለህ እንደልብህ። ያጣኸው ቀን ለኦክሲጅን ትከፍላለህ። ኮሮና ወቅት አስታወስክ? የአየር ሩጫ አየር ለመግዛት ኦክሲጅን በኦክሲጅን ስታጣው ነው። ይሄም ታሪክ እንዳየር ውድ ነው። የኛ ስለሆነ እጃችን ላይ ስላለ ይመስለኛል በተገቢው መጠን ልክ ያልተሰራ ነገር ስላለ ነው እኛ ለመስራት የመጣ ነው። ከኛ በፊት የነበሩ ሰዎች ይሰሩታል ብዬ የማስበውን ስራ ነው እየሰሩ ያለሁት። ያልሰሩበት ምክንያት የራሳቸው አሳማኝ ምክንያት ሊኖር ይችላል። አሁን ግን ያው ወቅት መጥቷል። ይህን ስራ መስራት ይጠበቅብናል። ስንሰራው አገራዊ ፋይዳው ልናስበው ከምንችለው በላይ ነው። እንደ ሙያ የሶማሌ፣ ኤርትራ፣ ጅቡቲ፣ ሱዳን፣ የመን አርቲስቶችን ያሳትፋል። ይህን ሁሉ ሰው ሊያሳትፍ የሚችል ስራ ይዘው የምትመጣው ለዓለም ነው። ዓለም በዚህ መልክ እንደ አዲስ ስዕላችን ኤዲት ሊያደርግ ነው። እንዴት እዚህ ላይ ትኩረት ማድረግ አንችል? ሁለተኛ እንደ ፕሮፌሽን እንደ ሙያ ካሜራማኖቹ መቅረጽ ስራቸው ይቀርጻል። አንድ ዶክተር ወይም አንድ ሲኒማቶግራፈር ያመነበትን እውቀቱን የገዛውን ያክል ይከፍልሃል። አንድ ዶክተር ሰርጀሪ ይሰራል።
ፕሮፌሽኑ ሙያውን ልክ እንደዛ የፊልም እውቀት እንደሚሸጥ ሰው ማሰብ ቢችል ኦኬ ይህን ስራ ለመስራት ከዚህ በፊት አብሮኝ የነበሩ የስራ ባልደረቦቼ ካልመጡ ከየት አመጣለሁ ሰው? ኦፍ ኮርስ ስሰራ የምሰራበት መንገድ ሐላሉ እንዲጠበቅ ማድረግ እችላለሁ። ሐላል ምን ማለት ነው? ከእምነት ክልከላ ውጭ እምነት የሚከለክለውን ኤሪያ አትንካ። ያ ማለት ከሴት ጋር ያለህን ሪሌሽን አታምጣ ነው። እምነት ያንን ስለማይፈቅድ ታሪክ እሰራለሁ ብለህ የሚታ ቤት ጉዳይ አታይም። ይህንን አለመስራት ኦቨርኦል ሁሉንም መተው ማለት ግን አይደለም። እውቀት ይሸጣል። ትወና እውቀት ነው ይሸጣል። ዳይሬክቲንግ እውቀት ነው ይሸጣል አይደል? ጋዜጠኝነት እውቀት ነው ይሸጣል። ስትሸጥ ግን ኤቲክሱን ጠብቀህ ትሸጣለህ። ስለዚህ በጣም ለብዙ ሙያተኞች የስራ እድል እንደ ሀገር ስዕላችንን ከፍ የምናደርግበት የተዛቡ አመለካከቶችን የዚህን ታሪክ ያክል ይቀይራል ብዬ አላስብም። እንደ ሀገር የተዛቡ አመለካከቶችን የመቀየር አቅም አለው። ምሳሌ አንዱን ሲዝን ስንሰራ በሙሉ አንዱም ሲዝን ሙሉን ነቢ መሐመድ ሰለላሁ ዐለይሂ ወሰለም ነቢይነት ከተላኩበት ዘመን በፊት ነው። ነጃሺ ተወልደው ንግስና እስኪደርሱ እስከ 40 አካባቢ ዓመታቸው ድረስ ያለው ታሪክ በሙሉ የሚናገረው በወቅቱ የነበረውን እምነት ነው። አህለል ኪታብ ይለዋል። አህለል ኪታብ ማለት የመጽሐፍ ባለቤቶች ይሁዶችንና ክርስቲያኖችን እንደሚወክል የነሱን ታሪክ ነው እስከዛ ሰዓት ድረስ የሚቆይ። ይሄ ማለት በቃ አያትህ ምንም ያምልክ ታሪኩ እንደ ታሪክ ይዘህ የምትመጣበት መንገድ ነው ማለት ነው። ስለዚህ ይህን አስተሳሰብ ሰፋ አድርገን ብናየው አገራዊ እይታውን በባለቤትነት ሌላ ሰው ቢይዘው ሊያበላሸው ይችላል ብለህ የምትሰጋቸውን የኔነት ስሜቶችን ሳታጎል በትክክል ኤቲክሱን ጠብቀህ መሬት ላይ ማውረድ ይጠብቃል ብዬ አስባለሁ። በዚህ መጠን ልክ ተመልካቾቻችን ቢረዱን ደስ ይለኛል። ፕሮጀክቱ ነው የሚሞክረው ስዕል ይሄ ነው ብዬ አምናለሁ። ይሄን ነው ማለት የፈለኩት። አመሰግናለሁ። ቴንኪዩ በቂ ተመልካቾቻችን ለዛሬ የነበረው ፕሮግራም ይሄን ይመስል ነበር። በሚቀጥለው ሳምንት ከሌላ እንግዳ ጋር ጠብቃችኋለሁ። መልካም ጊዜ